በነገራችን ላይ በትናንትናው ጨዋታ ላይ በተለየ መንገድ ስፔሻሊ እኔ የትናንትናው ጨዋታ ላይ በልዩነት ከተመለከትኳቸው ተጫዋቾች ውስጥ የሌሳንድሮ ማርቲኔዝ እንቅስቃሴ ገርሞኛል። የብሩኖ ፈርናንዴዝን መጎዳት ተከትሎ ተቀይሮ ከገባው በኋላ ያሳየው እንቅስቃሴ በጣም ድንቅ ነበረ። 6 ቁጥሩን በሚገባ ነበር የሸፈነው። ያደራጃል፣ ኳስ ይመታል፣ ከሳጥን ውጪ ሲመታ ነበረ። በጣም ጥሩ ሆኖ ተመልክተነዋል። እንዲሁም ማኑኤል ኡጋርቴ ነው ፊትነሱ ይሁን የስነ ልቦና ችግር እንዳለበትም በተደጋጋሚ አሰልጣኝ ሩበን አሞሪም ሲናገሩ ነበረ። እንዲሁም በአንድ ስብሰባ ላይ የማቀ ተጫዋች ነገር አንተ ብለው ሁሉ እስከ መጠየቅ ደርሰዋል። በስፖርቲንግ ሊዝበን አብረው ሰርተዋል ከሩበን አሞሪም ጋርና የማቀ ተጫዋች ነበርኩ አንተ እንደዛ የዛኔ ኡጋርቴ ነህ ብለው ጠይቀውታል ይባላል አንድ ሚቲንግ ላይ ከተጫዋቹ ፊት ማለት ነው። ሩበን አሞሪም ከሚታሙባቸው ነገሮች አንጻር አንዱ ያው ፊት ለፊት ናቸው። በነገራችን ላይ ከተጫዋቹ ፊት ይናገረዋል ከፈለጉ ችግር የለባቸው። ካጠፋ ምናምን መደባበቅ ትልቅ ተጫዋች ነው ትንሽ ተጫዋች ነው የሚባል ነገር የለም። ፊት ለፊት ነው የሚናገሩት።